በአሁኑ ሰዓት በዓለም ስሙ የማይታወቅበት ቦታ የለም። በሚሊዮን የሚቆጠሩ ዶላሮችን በሰከንድ ውስጥ ይሰጣል። ግዙፍ ደሴቶችን ይገዛል። አልፎ ተርፎም በሺዎች የሚቆጠሩ ሰዎችን አይን ያበራል። ግን የሁሉ እንዴት ተጀመረ? ብዙዎቻችን ሚስተር ቢስትን የምናውቀው በሀብቱና በልገሳው ቢሆንም ከጀርባው ግን ለ10 ዓመታት ያለ እረፍት የለፋበት ሚስጥር አለ። ጂሚ ዶናልድሰን የተባለው ይህ ወጣት እንዴት ነው የኢንተርኔት ዓለምን የገዛው? ዛሬ የሚስተር ቢስትን አስገራሚ የህይወት ጉዞ እናያለን። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ2012 በሰሜን ካሮላይን ነው። ጂሚ በ13 ዓመቱ ነበር የመጀመሪያውን ቪዲዮ በዩቲዩብ የለቀቀው። በዛን ጊዜ ስሙ ሚስተር ቢስት 6000 ነበር። መጀመሪያ ላይ እንደ ማንኛውም ታዳጊ እንደ ሚንክራፍት እና ኮል ኦፍ ዲዩቲ ያሉ ቪዲዮ ጌሞችን እየተጫወተ ይለቅ ነበር። ለብዙ ዓመታት ቪዲዮዎችን የሚያይለት ሰው አልነበረም። በአንድ ቪዲዮ 100 ተመልካች ማግኘት ለሱ ትልቅ ስኬት ነበር። ነገር ግን ጂሚ አንድ ልዩ ተሰጥኦ ነበረው። ያ ደግሞ አለመሰልቸት ነው። የዩቲዩብን አልጎሪዝም ለማጥናት ሌሊቱን ሙሉ ከጓደኞቹ ጋር በስልክ ስለ ተምኔል አቀማመጥ፣ ስለ ቪዲዮ ርዕስ መረጣና ስለ ተመልካች ስለንቦና ሲያጠና ያድር ነበር። ጂሚ ኮሌጅ እንዲገባ እናቱ ብታስገድደውም እሱ ግን ለጥቂት ሳምንታት ብቻ ነው የቆየው። ከኮሌጁ ወጥቶ ሙሉ ጊዜውን በዩቲዩብ ላይ ማደረገ። በዛን ጊዜ ዩቲዩብ ለሱ ስራ ብቻ ሳይሆን እንደ ዩኒቨርሲቲም ነበር። እንዴት ነው አንድ ቪዲዮ እንዲሰራጭ ቫይራል የሚሆነው የሚለውን ጥያቄ ለመመለስ ከሺዎች የሚቆጠሩ ቪዲዮዎችን ይተነትን ነበር። እንደ አውሮፓውያን አቆጣጠር በ2017 ግን ዓለምን ያስደነገጠ ቪዲዮም ለቀቀ። ለ40 ሰዓታት ያህል ሳይንቀሳቀስ እስከ 100,000 ቆጠረ። ይህ ቪዲዮ የእርሱ መለያም ሆነ፣ በሱም ታወቀ። ሰዎች ይህ ልጅ እብድ ነው እስኪሉም ድረስ። ሚስተር ቢስት ከሌሎች ዩቲዩበሮች የሚለየው አንድ ትልቅ ሚስጥር አለው። ያገኘውን ገንዘብ ሁሉ መልሶ ቪዲዮ ላይ ኢንቨስት ያደርጋል። ለመጀመሪያ ጊዜ $10,000 ስፖንሰርሺፕ ሲያገኝ ገንዘቡን ለራሱ ቤት ወይም መኪና መግዣ ሊያውለው ይችል ነበር። እሱ ግን ገንዘቡን ወስዶ መንገድ ላይ ላገኘው ምስኪን ሰጠው። ይህ ተግባር በዩቲዩብ ታሪክ አዲስ የይዘት አይነት ጄነር ፈጠረ። ሰዎችን በመርዳት የታወቀው ዩቲዩበር ተባለ። ከዛ በኋላ $1 ሚሊዮን በአንድ ቪዲዮ መስጠት፣ ቤቶችን በስጦታ ማበርከትና መኪናዎችን ማደል የዕለት ተዕለት ስራው ሆነ። ጂሚ ስራውን ወደ ሌላ ደረጃ ማሸጋገረው። እውነተኛውን ስኩዊድ ጌም በቢሊዮን የሚቆጠሩ ብሮች በማውጣት ሰራው። ከዛም አልፎ ቲም ትሬስ በሚል ዘመቻ 20 ሚሊዮን ዛፎችን ለማስተከል ተሳካለት። ቲም ሴስ በሚል ደግሞ 30 ሚሊዮን ፓውንድ ቆሻሻ ከውቅያኖስ አስወገደ። በቅርቡ ደግሞ በሺዎች የሚቆጠሩ ሰዎች አይናቸው እንዲታከምና ማየት እንዲችሉም አድርጓል። ሆኖም ይህ ጉዞ ቀላል አልነበረም። ክሮንስ ዳይሰስ የተባለ የጤና እክል ያለበት ቢሆንም ህመሙን ችሎ በቀን ለ15 ሰዓታት ይሰራል። ዛሬ ሚስተር ቢስት ከዩቲዩብ ባለፈ የሚስተር ቢስት በርገርና ፌስቲቫልስ የተባሉ ግዙፍ የቸኮሌትና የምግብ ድርጅቶች አሉት። ስኬቱ የመጣው ከእድል ሳይሆን ሁልጊዜም ካለፈው የተሻለ ቪዲዮ መስራት አለብኝ በሚለው መርህ ነው። እሱ እንደሚለው ገንዘብ ቪዲዮ ለመስራት እንጂ ቪዲዮ የምሰራው ገንዘብ ለማግኘት አይደለም። ይህ አስተሳሰብ ነው ከዓለም ቁጥር 1 ያደረገኝ ነው የሚለው። የሚስተር ቢስት ታሪክ የሚያስተምረን አንድ ትልቅ ነገር አለ። ለምትወደው ነገር ራስህን ከሰጠህና ለሌሎች ሰዎች መትረፍ ከቻልክ ስኬት አንተን ተከትላ ትመጣለች። ጂሚ ገና በ13 ዓመቱ የጀመረው ህልም ዛሬ ዓለምን ቀይሯል። እናንተስ የራሳችሁን ህልም ለመጀመር ምን እየጠበቃችሁ ነው? የእናንተስ ተወዳጅ የሚስተር ቢስት ቪዲዮ የትኛው ነው? ኮሜንት ላይ ጻፉልኝ። ስለተከታተላችሁኝ እስከ ቪዲዮ ፍጻሜ ድረስ ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ሌላ
አዳዲስ ቪዲዮዎች ስንለቅ እንዲደርሳችሁ ማድረግ ትችላላችሁ። አመሰግናለሁ። መልካም ጊዜ